የመጨረሻውን የፊሽካ የመጨረሻው ዙር ነው። ጆሹዋ ቸፕቴጌይ፣ ዮሚፍ ቀጀልቻ፣ በሪሁ አረጋዊ፣ አህመድ መሐመድ፣ ሰለሞን ባረጋ ወደ ኋላ ቀርቷል። ጆሹዋ ቸፕቴጌይ የቀረኝ ኦሎምፒክ ነው፣ የዓለም አትሌቲክስን አጣጥሜያለሁ ብሏል። ምናልባት ያሳካ ይሆን? ጆሹዋ ቸፕቴጌይ እየመጣ ነው። አህመድ መሐመድ ተከተለ። ዮሚፍ ቀጀልቻ፣ ጃኮብ ኪፕሊሞ ነጠቁ። ኢትዮጵያውያን ተነጠቁ። ጆሹዋ ቸፕቴጌይ እየመራ ነው የሚገኘው። ጆሹዋ ቸፕቴጌይ መጣ፣ ገሰገሰ። የመጨረሻው 200 ሜትር ጆሹዋ ቸፕቴጌይ፣ ጆሹዋ ቸፕቴጌይ መጣ። ሰለሞን ጆሹዋ ቸፕቴጌይ፣ ጆሹዋ ቸፕቴጌይ፣ ጆሹዋ በርጋሪ መጣ። ግን ደግሞ ጆሹዋ ቸፕቴጌይ ወርቁን አሳካው። የወርቅ ሜዳሊያ ባለቤት ሆነ። በሪሁ አረጋዊ ከየት መጣ ሳይባል ተስፈንጥሮ የብር ሜዳሊያ ለኢትዮጵያ ነው አስገኘ።